ሰላም እንዴት ናችሁ? ዛሬ የማሳያችሁ የበላሊጥ አሰራር ነው። ለቁርስ ወይም ለመክሰስ የሚሆን የምግብ አይነት ነው ማለት ነው። ለአሰራርም በጣም ቀላል ነው። በጣም የሚጣፍጥ ምግብ ነው። ወደ አሰራሩ እንሄዳለን ማለት ነው። የተጠቀምኩት የገበታ ቂቤ ነው። ካላችሁ ዘይትም ቂቤም ሰመንም መጠቀም ትችላላችሁ ማለት ነው። ይሄንን የተጠቀምኩት ማለት ነው። ግማሹን በቂቤ እንጠብሰዋለን፣ ግማሹን ደግሞ እናስቀምጠዋለን ማለት ነው። ቡኒ እስከሚሆን በደንብ አድርገን እንጠብሰዋለን ማለት ነው። እጃችንን ማሳረፍ የለብንም፣ ሁሉም እኩል በኩል እንዲበስል። እንደምታዩት ቡኒ ሲሆን ግማሹን ጨምረን የፈላውን ጨምራለን ማለት ነው። ውሃ ስንጨምር ብዙ መሆን የለበትም፣ መጠነኛ እንደምታዩት ነው መሆን ያለበት። እስከሚበስል ድረስ እንተዋለን ማለት ነው። ልክ ሲበስል ውሃውን እናንጠፈጥፈዋለን ማለት ነው። ከፈለጋችሁም ከውሃው ጋር ስኳር መጨመር ትችላላችሁ። እኔ ግን የምጨምረው ከበሰለ በኋላ ነው ማለት ነው። ቂቤ እንጠቀማለን። ያላችሁን ነገር መጠቀም ትችላላችሁ። እኔ ቂቤን የተጠቀምኩት። በመቀጠል ስኳር፣ ሄል እና ዛፍረን ተጠቅሜያለሁ ማለት ነው። ስኳሩ እንደ ፍላጎታችሁ ነው፣ ማብዛትም ትችላላችሁ ማለት ነው። እሳታችንን ቀንሰን እስከ 10-15 ደቂቃ እናበስሏለን ማለት ነው። በመቀጠል እንቁላል እንጠብሳለን ማለት ነው። እንቁላሉ ሲደርስ በላሊጡ ላይ እናደርገዋለን ማለት ነው። ከፈለጋችሁ በማያበርድ ሳህን መጠቀም ትችላላችሁ። እኔ የተጠቀምኩት እዛው ላይ ነው። በጣም ለአሰራር ቀላል ነው። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። ከወደዳችሁ ላይክ፣ ፎሎ፣ ሼር አድርጉ። ባይ